ብዙ ሰው ይሄ ጨዋታ ድርቅ ያለ ግግም ያለ ይሆናል እያለ ነው። እኔ ግን ልንገራችሁ በጣም የገገመ ጨዋታ በጣም ማንዬ እኔ እንደዚህ ጨዋታ ይውላችሁ ዳርና ዳር ቆሞ አንተ ጀመር ሲባባሉ 90 ደቂቃ የሚያልቅ እየመሰለኝ እንደምንም ብላችሁ ለመጀመር ሞክሩ። የትላንቱን ጨዋታ አይተን ይሄንን ማይታሰብ ነገር ነውና ጀምሩት። እንደምንም ለመጀመር ሞክሩ። ያው እኛ ይሄን እናይም ምናልባት ከቻለን እየተነሳንም ቢሆን እናየዋለን። 90 ደቂቃ እንዴት ቁጭ ብለን እናያለን። የትላንቱን እንኳን እስከ ንጋት ብናይ ኖርማል ነው። ይሄ የሚሆን ነገር አይደለም። እና ቴሌግራም ተቀላቀሉ። ይሄን ጨዋታ ጨምሮ ሌሎች ጨዋታዎችም አሉ ዛሬ ቲኬት እንደዛ ነው የሚሆነው። እናንተ ግን እንደምንም ብላችሁ ጀምሩ። ያው እኛ እንተኛለን። አርቴታ የፈጠራን ፈርተ የነገ ጨዋታ ይለፍ አትጮት። እኔ የምሬ ነው አትጮት። ፋይናል አትድረስ። እንግሊዝን አታዋርድ ነገርኩ አትጮት። እኛ እኮ እግር ኳስ ልናይ ነው እስካሁን ቁጭ ያልነው። ጦርነት ልናይ አይደለም። ኢራንን ከእስራኤል ልናይ አይደለም ቁጭ ያልነው። ምን ጉድ ነው አባቴ? ምን ጉድ ነው? ጎል ላይ ዝም ብሎ ይመላለሱታል ነው የሚል ከቫራስኬላ ምንድን ነው አይነን አንተ ፕሪሚየር ሊግ ላይ ሙሉ ቲም በራዋታቸው አስፈርሙት። ለሙሉ ቲም በየሳምንት አንዳንዴ ይጮታል። ይሄ ተጫዋች ኦሊሴ ምንድን ምን ጉድ ናት? አርቴታ የፈጠረን ፈርተ የነገ ጮታ ይለፍ። አትሌቲኮች ይለፉ ይዋረዱ። እነሱ እንግሊዝን አታዋርድ። እኔ በአንተ ማዘን አልፈልግም። ምን እኛ ኳስ ሊና ቁጭ ያለው አባቴ እኔ አሁን አታፍሩን ተኝተና ትላላችሁ እኮ አርቴታ ይሄን ጮታ አይ ካየ የነገን ጮታ እንደማን ትጮት እርግጠኛ ነኝ። ሲሞኔ ራሱ አትጮት። ምን ጉድ ነው? እኔ ግራ ገባኝ። አባክያ አስረዳኝ። ሻምፒዮንስ ሊግ እንደዚህ ነው እንዴ? ቼላው እንኳንም ቀረበውና ቆሰን ይዞ ይሄድ እንዴ ነገም ራሳቸው ይጮቱ፣ ከዛ ፍጻሜም ራሳቸው ይጮቱ። ማን ከነዚህ ጋር እንትን ይላል እንዴ? ወያለ ሁለቱም ካልወደቁ ተስፋ የለም። ዋናው ጤና ነው እንዴ? ቀልድ ነው እንዴ? እኔ በድና ጊዜ በልቻለሁ። ይብላኝ ለአንተ። በድና ጊዜ በደጉ ዘመን በልቻለሁ። ይብላኝ ለአንተ።